ሌላኛው ابن عباس ምን ያህል ታላቅ ሊቅ በጣም አስተዋይ እንደነበረ ከሚያሳዩ ገጠመኞች መካከል ከኸዋሪጆች ጋር የነበረው ነገር ነው። ከኸዋሪጆች ጋር የነበረውን በጥሞና ተከታተሉ። እዚህ ጋር በስፋት አልመጣም። አብዱላህ ኢብኑ አባስ ከኸዋሪጆች ጋር በታሪክ ላይ የተዘገበ ድንቅ የሆነ ሙናዘራ ውይይት አድርጓል። ምክንያቱም ምን ነበረ? ሐሩሪያ የሚባሉ ሰዎች ሐሩራ ላይ ለብቻው ከሙስሊሞች ተገልለው ተቀምጠው ነበር ማለት ነው። ሙስሊሞችን በሙሉ አፈሩ። ሙዓዊያን አከፈሩ፣ ዓሊይን አከፈሩ። ዓሊይን እንደሚታወቀው በዓሊይና በሙዓዊያ መካከል አለመግባባት ነበረ በአንዳንድ የኢጅቲሃድ መስአላ። ከዛ ሁለት ዘመቻዎች ተካሂደዋል። በእነዚህ ዘመቻዎች ውስጥ ብዙ ሙስሊሞች አልቋል። ከ10 ሺህ በላይ የሚቆጠር ሙስሊም አልቋል። በኋላ ላይ አምር ብን ልዓስና አቡ ሙሳ አልአሽዓሪ ሁለቱን ሰዎች አስታረቁ። ዓሊይና ሙዓዊያን አስታረቁ። በሚያስታርቁበት ሰዓት ኸዋሪጆች መጀመሪያ ከዓሊይ ጋር ሆነው ነበረ ሲታገሉ የነበሩት። እንዲያውም ስፊን የሚባለው የመጨረሻው ሙዓዊያ እና ዓሊይ እርስ በርሳቸው ጦርነት ያደረጉበት ላይ አብረው ነበሩ ከዓሊይ ጋር። የሙዓዊያ ሰዎች የሻም ሰዎች ቁርአንን አነሱና ነተሐከም ኢላ ኪታቢላህ በቁርአን እንፋረዳሉ። ከዛ እነዚህ ኸዋሪጆች አስተዋይ አይደሉም፣ ችኩል ናቸው። ለተንኮል እነዛ ይሄንን ያነሱት። ከዛ ምን አሉ? ዓሊ ያ አሚር አልሙእሚኒን፣ እነዚህ ሰዎች ወደ ቁርአን እንፋረድ እያሉ እንዴት እንተዋቸዋለን? ወደ ቁርአን እንፋረዳሉ ኸዋሪጆች ማለት። ዓሊይ ግን ተንኮል መሆን ገብቶት አይሆንም፣ እነዚህ ሰዎች ተሰባሰቡና መሆን አለበት በቁርአን እንፋረድ ብለው አስገደዱ። እሺ አለ። ከዛ በቁርአን ሲፋረዱ ምንድነው በእነሱ በኩል በዓሊይ በሻም በሙዓዊያ በኩል አቡ ሙሳ አልአሽዓሪ፣ በሱ በኩል ደግሞ በዓሊይ በኩል ደግሞ አምር ብን ልዓስ ተመረጡና አስማሟቸው። ስምምነቱ ሲካሄድ ምንድነው? هذا ما صالح عليه علي مع ሙዓዊያና ዓሊይ የተስማሙበት የስምምነት ሰነድ ነው ተብሎ ሲጻፍ ኸዋሪጆች ራሳቸውን አገደ የለንበትም። ለምን? እነዚህ ሰዎች መጀመሪያም ጥያቄ ያቀረቡት ነተሐከም ኢላ ኪታቢላህ ወደ ቁርአን እንፋረድ ነው ያሉት። እዚህ ጋር እነ አምር ብን ልዓስ አቡ ሙሳ አልአሽዓሪ ሰው ናቸው። ስለዚህ ሐከምተ ፊና الرجال ሰዎችን ሐኪም አድርገህ ፈራጅ አድርገህ አቀረብክ። ኢኒል ሑክሙ ኢላ ሊላህ፣ ፍርድ ለአላህ ነው። ወመን ለም የሕኩም ቢማ አንዘለ ላህ ፈኡላኢከ ሁሙል ካፊሩን በማለት ሁለቱንም አከፈሯቸው ኸዋሪጅ። ከዛ ነህረዋን ወይም ደግሞ ሐሩራ የሚባል ቦታ ላይ ለብቻቸው ሆኑ። ዓሊይ ይወያያቸው ነበረ፣ ሰው ይልክላቸው ነበረ እንዲመለሱ ካቋማቸው። ኢብኑ አባስ ለዓሊይ ምን አሉ? አሚር አልሙእሚኒን እነዚህ ሰዎች ጋር ሄጄ እስኪ ልወያያቸው፣ ምናልባት ሊመለሱ ይችላል። በጣም ብዙ ቁጥር ነው፣ በ10 ሺህ የሚቆጠሩ ሰዎች ናቸው ወደዛ አካባቢ ያሉት። ስለዚህ ልወያያ። አይ እነዚህ ሰዎች እንደው አይተውህም፣ ሊገሉ ይችላሉ፣ በጣም ስጋት አለኝ። አይ ችግር የለውም ለኔ ተው። ከዛ ምን አደረጋ? አብዱላህ ኢብኑ አባስ የዛሬ ታሪኩን የምናነብለት ሚሽላህ ወይም ካባ ለበሰ። በጣም ምርጥ የሚባለውን ካባ ለብሶ ያው አማይማውን አድርጎ ምን ብሎ ሄደ ማለት ወደ ነህረዋን። ወደዛ በሚሄድበት ጊዜ የሚያውቁት ሰዎች የረሱል ሰለላሁ ዐለይሂ ወሰለም ያጎት ልጅ ነው፣ መርሐበን የኢብኑ አባስ ብሎ ተቀበሉ። አንዳንዶቹ መሪዎቻቸው እና ሁርቁስ የሚባሉ መሪዎች ነበሯቸውና ዳላ ይህንን ሰው እንዳታናገሩት፣ ይህ ሰው ማለት ሚመን ቃለ አላሁ ፊህ አላህ ስብሓነሁ
سبحانه وتعالى بالقرآن لاي من يالونه بل هم قوم خصمون يتبالوت تشقاقاق تكراكاري سوچ عنده ابن عباس የኸዋሪጆች ምን ያህል እንጭጭ የሆነ አእምሮ እንዳላቸው ማለት ለሙሽሪኮች የወረደውን የቁርአን አንቀጽ ለታላቁ ሰሃቢ ነው የፈሰሩት። አሁንም ድረስ አንዳንድ ችኩል የሆኑ ወጣቶች የምናየው ለካፊሮች የወረደውን የቁርአን አንቀጽ ለሙስሊሞች ሲተረጉሙ ለትላልቅ አህለል ቢድዓ የተነገረውን ነፍስ ለአህለ ሱና ሲፈስሩት እናያለን። ይሄ አንዱ የኸዋሪጆች መለያ ነው እና ከዛ ምን አለ ابن عباس هل فيكم من أصحاب رسول الله صلى الله عليه وسلم بعد الروج مكاكل رسول يايه ማለት እስኪ እጁን ያውጣ ማንም የለም አንድም ሰሃባ የለም ከኸዋሪጆች ማለት ከዛ ምን አላቸው የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ሁላቸውም ታላላቆቹ ጥመት ላይ እናንተ ደግሞ ከሰሃባ በኋላ የመጣችሁ ትክክለኛ መንገድ ላይ ልትሆኑማ አትችሉ። ይሄ አንዱ የሎጂክ ነገር ነው ማለት ነው። ከዛ ምን አለ ماذا تنقمون على علي علي ላይ እስኪ ቅሬታ የምታቀርቡት ነገር አለ። علي ላይ ቅሬታ ብላችሁ የምታቀርቡትን ነገር ነጥብ አለ። ከዛ ምን አሉ ننقم عليه أشياء كثيرة ብዙ ነገሮች ቅሬታዎች አሉ። ግን ዋናዎቹ ዋና የሚባሉ ሶስት ናቸው። ሶስቱ ከተመለሰልን ከሱ ጋር እርቅ እንፈጥራለን። ባይ ምን አለ ሐሰን ሶስቱንም አምጡ ችግር የለም። ተመልከቱ በእውቀት መተማመን ይባላል። እውቀቱ ነው እንግዲህ እንዲተማመን ያደረገው እንጂ አንድ ሰው እውቀት ከሌለው ከኸዋሪጆች ጋር ሄዶ ይወያይ ማለት ነው። አዋቂ የሆነ ሰው የጠመሙ ሰዎችን ሄዶ ተወያይቶ ሊመልስ ይችላል። ከዛ አንደኛው ነጥብ ምን አለ نزع الإمارة عن نفسه أمير المؤمنين የሚለውን ስም አንስቷል። ከሙዓዊያ ጋር ሲስማማ ምን አለ علي ከሙዓዊያ ጋር የተስማማበት አለ። ስምምነቱ ላይ ምን ብሎ መጻፍ ነበረበት هذا ما صالح عليه أمير المؤمنين مع معاوية بلو مسمامات نبربت سلذي أمير المؤمنين يميلون براسو في الله وكاف وقده إيه مالت أمير المؤمنين قال هنا أمير الكافرين